እስኪ በስማም ብዬ ልጀምር ጸሎት። አንተ አማራ ፋኖ፣ አንተ አማራ ሕዝብ ሁላህ በአንድነት ሃይማኖትን አጽና ሁነ በትዕግስት በአማራ ሕዝብ ላይ ጨለማ ጋርዶት ወዲያና ወዲህ ሲል ግራው በመግባት ድንገት ፈነጠቀ የፋኖ መብራት። በብርሃን ሲልወር በሰላም ሲተኛ አላስቀምጣለ የባንዳ ወሬኛ። ተው ባንዳ ተመለስ አገር አትሽጥ፣ ተው ባንዳ ተመለስ እምነት አትለጉጥ። በበላይ ሃይማኖት ባሳምነው ጽጌ አርፈህ ተቀመጥ። ሃይማኖት ሲጠራ በአማራ ጀግኖች እያደፈረሰ ከላይ እስከታች አላስጠጣን አለ የባንዳ አመቻች። ብልጽግና ብሎ ሃይማኖት አስክዶ ህዝቡን አሳምኖ ባልታወቀ መንገድ ሲመራው ደፋፍኖ ሴራውን ያጎቀው የአማራው ፋኖ ከመንገድ አስቀረው እንደ ጉማትኖ። ሞተር ቢወረጉር ድሽቃ ቢተኩስ የአማራ ፋኖ አምኖ በስሉስ በክላሽ መሳሪያ 40 በምትጎርስ ጀግናው የአማራ ልጅ ብሎ እየፈከረ እፊቱ ድረስ ሞርተሩን ማረከው ድሽቃውን ማረከው ግሩም አይረስ። አንተ አማራ ፋኖ አንተ ፋኖ አመራር ሰማይ ልንገርህ አንተ ፋኖ አመራር ሰማይ ልንገርህ መልካም ወዳጅ መስሎ ቆመ በጎንህ ልክም እንደበላይ ሳያሳንቅህ የባንዳን ወሬኛ አጥፋው ቀጥቅጠህ። እሺ አንተ አማራ ፋኖ ቁመህ ተመልከት አንተ አማራ ፋኖ ቁመህ ተመልከት ግንባር ድረስ ሄዶ ጦርን ከመክፈት በቅድሚያ ከጎንህ ባንዳን ነው ማጥፋት። አብይ በልቡ ውስጥ ክፋቱን ያዘና ተተመኩኝ አለ ያስኩኝ ክርስትና አማራን ሊያባብል አየሱ ልቦና። የገባው ሴራው ሁል የአማራው ጀግና አጥንቱን ከስክሶ ደሙንም አፍሶ አስቀረው ጎዳና። መቼ ያልቃልና የመንግስት ሴራው አማራን ሊያጠፋ ገና ሲያስበው ዶክተር አምባቸውን አሳምነው ጽጌን እኛን ጀግና ሰው ባልታወቀ ጠላት አስገደላቸው። እስኪ ላመስግነው የጣሊያን ቀጣና የቋሪትን ሁላ በክላሽ በኤስኬስ ባንካሴ በዱላ ሳያስገባው ቀረ ምድሩን ሳያስረግጥ ያንንን ወሸላ። ሞተርና ደሽቃው ቢያጎራ ቢብላላ ቅዱስ ጊዮርጊስን አድርጎ ከለላ አንጓሎ ሰደደው አለው ወደ ኋላ። ይህን ጽሑፍ የጻፉት የደረሱት ስንኝ ስሜንም ልገርህ ቄስ ፈራው ናኝ። ሄደህ ብታሻጉክ ዋይ አንተ ይብላኝ እኔ ምንም አልሆን ፋኖ ሳለልኝ። አሌንም የሰሙ ስብሰባው የዋሉ የዛሬው ስብሰባ ሲግረም ይግረማሉ። ይቅርታ አደራህ ፈጣሪ ጸሎትን ስማኝ ድል አማራ ሕዝብ አጎናጽፍልኝ። እኔማ ነገሬን እዚያ በቃውኝ ሁላችሁ ጠቅላላ ሰላም ግቡልኝ። አመሰግናለሁ። አንተ ማነህ? አማራ። አንተ ማነህ? አማራ። አንተ ማነህ? አማራ። ጣሊያ ቀጠና ማታ ኤሌክትሪክ ራቱ ለሆነ ጠዋት ቁርሱ ሽንት መድፋት ለሆነ ለሰብአዊ መብት ተሟጋቹ ለጀግናው ወንድማችን ጓዳችን በዶክተር ክርስቲያን ታደለ ስም ስለተጠራ በጣም ደስ ብሎኛል። ደስ ይበላችሁ። አንድ ይሞራል። ፋኖ በጦር በጎራዴ በቁመሽ ጠብቂኝ መሳሪያ በውስን የሰው ኃይል ነው የተጀመረው። ፋኖ በውስን የሰው ኃይል ሆኖ አሁን ባለንበት ቁመና በሰው ኃይልም ከሺዎች በላይ በጦር መሳሪያም ከብሬን ስናይፐር ዲሽካ እስከ ሞርተር ድረስ እስከ አፍንጫው የታጠቀበት ዘመን ላይ ደርሰናል። ስለዚህ ፋኖ በፊት በቲም በጋንታ በሻለቃ በክፍለ ጦር በኮር በእዝ ደረጃ ያልተደራጀበት ሁኔታ ነበር። አሁን ግን ፋኖ በቲም በጋንታ በክፍለ ጦር በኮር በዝ የተደራጀበት አሁናዊ ቁመና ነው ያለው። በዚህም ልክ ፋኖ በአሁናዊ ቁመናው ፋኖ የኔ ነው የሚለው አንድ መዋቅራዊ ምሰሶ ተዋቅሮለታል። የአማራ ፋኖ ብሔራዊ ኃይል ታላቅ ምሰሶ ታላቅ አባት ተገንብቶለታል። በፊት ፋኖ
በደንብ በውል ያልተደራጀበት ወቅት ፋኖ ነኝ ባይ ፋኖ በሚመስል ሰዎች መሸሸጊያ መደበቂያ የሆነውን ህዝባችንን ያላግባብ በመሄድ የሚዘርፉ፣ የሚደፍሩ፣ የሚሰርቁ፣ የሚያንገላቱ ፋኖ ነኝ ባይ ሰዎች ነበሩ። ካሁን በኋላ ግን ፋኖ ታላቅ አባት አለው። አባቱ ማን ነው? የአማራ ፋኖ ብሔራዊ ኃይል ጣሊያ ቀጠና ክርስቲያን ታደለ ሻለቃ። በዚህ ቀጠና ውስጥ ፋኖ ነኝ ብሎ የሚመጣ አካል መጦ ሲርበው የሚያበላውን፣ ሲርዘው የሚያለብሰውን፣ ሲጠማው የሚያጠጣውን አባቱን፣ እናቱን፣ ልጁን፣ ወንድሙን የሚያንገላታ አካል ካለ ማነህ ብላችሁ ጠይቁት። አባት የሌለው ያፍራል። ያዙት። ባጠፋው ጥፋት ልክ እንዲቀጣ አድርጉት። ስለዚህ ካሁን በኋላ በዚህ በጣሊያ ቀጠና በክርስቲያን ታደለ ሻለቃ አካባቢ የሚመጣ አንድም ወንበዴ፣ ሌባ፣ ዘራፊ፣ ገዳይ አይኖርም። ከዚህም ሌላ በአካባቢ ያሉ ማህበረሰቦች ፋኖ በአካባቢው ሲመጣ፣ ፋኖ አካባቢውን ሲቆጣጠረው ፋኖ የሚመስሉ ተኩላ ሆነው የበግ ለምድ የሚለብሱ ለጠላት መረጃ የሚያቀብሉ ሰዎችንም መለየት ከናንተ ይጠበቃል። ጠላት በአካባቢ ሲመጣ የአማራን ሕዝብ ወንድሙን፣ እህቱን፣ እናቱን የሚያስገድል መረጃ እየሰጠ ሌሎችን ነገሮች እያደረገ ያለ ማህበረሰብ ውስጣችን አለ። ማን ነው ብላችሁ ላይ ይህ ሰው በአጠቃላይ አንደኛው ታሪካዊ ጠላታችን እኛ ጫማ ስር እኛ ጉያ ስር ሆነው መረጃ የሚያቀብሉ በስልክም በተለያየ አግባብ ያለ የማህበረሰብ ክፍል ካለ ያዙት፣ አንታገሰው። እንግዲህ ይሄ አይነት ሰው ታሪክ ሰሪ ሁሌም በመሬት ላይ ህያው ነው አይደል? ታሪክ ሰሪ ሁሌም ስሙ በመሬት ላይ እንደተወደሰ ይኖራል። ባንዳ ግን አንተ የባንዳ ዘር ራሱ ብቻ ሳይሆን አንተ የባንዳ ዘር እየተባለ እየተሰደበ ይኖራል። እኛ አያት እንጂ አባት የለንም እንደሚባለው ሁሉ የታሪክ አሻጋሪዎች መሆን ነው ያለብን እንጂ የታሪክ አተላዎች እንዳንሆን እንጠንቀቅ። የፋኖ ቁመና በዚህ ልክ ሲዋቀር የፋኖ ቁመና ከቲም የጀመረው እስከዚህ ሲደርስ በተቃራኒው የጠላት ቁመና የመዋጋት አቅሙ ተዳክሞ ልክ ወገቡ እንደተመታ እባብ እየተልፈሰፈሰ ያለበት ሰዓት ነው። በዚህ ሰዓት መደበኛ ውጊያ ማድረግ ተስኖት አንድ አካባቢ መሽጎ በመቀመጥ የተለያዩ የሐሰት ፕሮፓጋንዳዎችን በመንዛት የተለያዩ መረጃዎችን ሆዳም አማራ ሁለት እግር አሳማሞችን በመጠቀም በመረጃና በተለያዩ ነገሮች አንድ እንዳንሆን ስራ እየሰራ ነው።
በመደበኛ ውጊያ በምናምን አየው። ስለዚህ አሁን እኛን አንድ እንዳንሆን ስራ እየሰራ ነው። ደጃዝማች ፀሐዬ እንቁ ስላሴ እንዳለው አማራ አንገቱ አንድ ነው። ስለዚህ አንገታችን ብቻ አንድ ሳይሆን ልባችንም አንድ መሆን አለበት። ለተበደለው ህዝብ በየቦታው በጅምላ ተገሎ በስካባተር ለሚቀበር አማራዊ ማሰብ አለብን። በማይካድራ፣ በጭና፣ በወለጋ፣ በመተከል፣ ባሩሲ፣ ባርባጉጉ በጅምላ ለተቀበሩ ለአማራ እናቶች፣ አባቶች፣ እህቶች ማሰብና መጸጸት ይኖርብናል። መታገል ይኖርብናል። ቁጭት ሊኖረን ይገባል። ቁጭት አማራ ማን ነበር? በአያት ቅመንቶቻችን ዘመን አማራ ማን ነበር? አማራ የሀገር መንግስት ባለቤት ነበረ። አማራ የቋንቋ ባለቤት ሆኖ ለሌሎች ሀገሮች ያስተላለፈ ነበረ። አማራ የሌሎችን ባህል በወጉ ጠብቆ የራሱን ባህል ወግ እሴት አስጠብቆ የኔ ነበረ። አሁን ግን የአማራ ባህል፣ የአማራ ብጣሪ ሀብት፣ የአማራ ባህላዊ እሴቶች ጠፍተዋል። የአማራ ሀብት ንብረት፣ የአማራ ባለሀብት ፎቅ ቢላ ቤት የነበረው ይህ ላንተ አይደለም ውጣ ተብሎ ከቢላ ቤት ወደ ጎዳና ተደራራሪ የተሳደደበት ጊዜ ነው። አማራ ሀብቱን ርስቱን ተቀምቶ የአማራ ህዝብ መሬት ህይወት ነው አይደል? ሀብቱን ርስቱን ተቀምቶ በመተከል፣ በወልቃይት፣ በአራቱ ማዕዘን፣ በሰሜን፣ በደቡብ፣ በምስራቅ የአማራ መሬት እንደ ዳቦ ተቆርሳለች።